ልጆች ላይስ የጨጓራ ህመም ይከሰታል? የአብዛኛው ወላጆች ጥያቄ ነው። ሰላም፣ ዶክተር ሶፊያ ማመኑር ከዌል ስፕሪንግ መልቲ ስፔሻሊቲ ክሊኒክ የህፃናት ስፔሻሊስት ሐኪም። እንደሚታወቀው በጣም ብዙ ሰው በጨጓራ ህመም ይሰቃያል። ልጆችም ላይ ልክ እንደ አዋቂዎች የጨጓራ ህመም ሊከሰት ይችላል። ምልክቶቹም ከአዋቂዎች ጋር የሚመሳሰሉ ሲሆኑ ልጆች ላይ ልክ እንደ ሆድ መነፋት፣ ከበሉ በኋላ አለመመቸት ወይም ደግሞ ዲስኮምፈርት ሊሰማቸው ይችላል። እንዲሁም ደግሞ ከፍተኛ የሆነ ጨጓራ ህመም ሲኖራቸው ከፍተኛ የሆነ የሆድ ህመም፣ ደም ማስታወክ ድረስ ሊደርስ ይችላል። ዛሬ የምናየው 3 ዋና ዋና የህፃናት ጨጓራ ህመም መንስኤዎችን ነው። የመጀመሪያው የጨጓራ ባክቴሪያ ወይም ኤች ፓይሎሪ ሲሆን እንደ አዋቂዎች ሁሉ ህፃናትም ሊያዙ ይችላሉ። አንድ ሰው የጨጓራ ባክቴሪያ ፖዚቲቭ ነው ማለት ጨጓራ ህመም ይዞታል ማለት ባይሆንም ስሩ ታይም ወይም ደግሞ በጊዜ ሂደት የጨጓራ የውስጠኛውን ሽፋን በመሸርሸር እንዲቆስል ሊያደርግ ስለሚችል በተለይ ህፃናት ላይ ትኩረት ሰጥተን ማሳከም መቻል አለብን። ሁለተኛው ለልጆቻችን የምንሰጣቸውን መድኃኒቶች በደንብ አድርገን ማየት አለብን። ምክንያቱም የጨጓራ አሲድ የሚጨምሩ እንዲሁም ደግሞ ጨጓራ ሊያስቆጡ የሚችሉ መድኃኒቶች ስላሉ ነው። ከእነዚህ መድኃኒቶች ውስጥ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ የሚባሉት ብዙ ጊዜ ለልጆች ማስታገሻነት የምንጠቀማቸው መድኃኒቶች ይገኙበታል። ለምሳሌ አይቦፕሮፌን፣ አስፕሪን እንዲሁም ደግሞ ዳይክሎፌናክ የተባሉ መድኃኒቶችን በምንሰጥበት ጊዜ ጨጓራ ህመም በተለይ ባለባቸው ልጆች ላይ ሊብስ ይችላል። ስለዚህ እነዚህን መድኃኒቶችን በደንብ ጠንቅቀን ማወቅ ይገባናል። ሶስተኛውና ዋናው እንደ ወላጅ ማወቅ ያለብን ነጥብ አሲድን የሚጨምሩ ምግቦችን ልጆቻችንን መከልከል አለብን። ከነዚህም ምግቦች ውስጥ የመጀመሪያው በጣም ብዙዎቻችን ለልጆቻችን የምንሰጠው ወይም ደግሞ በልጆቻችን የምግብ ፕሮግራም ውስጥ የምናካትተው እንደ ቺፕስና ካቻፕ ያሉ ምግቦች ናቸው። ሁለተኛው በጣም ቅባት ያላቸው ምግቦች ፒዛና በርገርን ጨምሮ ከፍተኛ የሆነ ስብ ያላቸው ምግቦችን ለልጆች መስጠት የለብንም። ይህም የሆነበት ምክንያት ፋት ወይም ደግሞ ስብ በተፈጥሮ ቶሎ የመፈጨት ባህሪ ስለሌለው የጨጓራ የመፍጨት ሂደቱን ስለሚያስተጓጉል በጣም ብዙ አሲድ እንዲመረት ያደርጋል። ይሄ ደግሞ ጨጓራቸው እንዲቆጣ ያደርጋል። ስለዚህ በተደጋጋሚ እነዚህ ምግቦችን መስጠት አይመከርም። ሌላው ካፌን ያላቸው ምግቦችን እንደ ቡና፣ ሻይና ቸኮሌት ልጆችን ብንከለክላቸው ጥሩ ነው። በተጨማሪም ደግሞ የታሸጉ ምግቦችና ጁሶች ከጨጓራ መቆጣት ውጪ ለተለያዩ አይነት የጤና እክል ስለሚያጋልጧቸው እነዚህንም ምግቦች ከልጆች የምግብ ፕሮግራም ውስጥ ብናስወግዳቸው በጣም ጥሩ ነው። ሌላው ጨጓራ እንዲቆጣ ወይም ደግሞ የጨጓራ አሲድ እንዲጨምር ከሚያደርጉ መጠጦች ውስጥ ለስላሳ መጠጦች የምንላቸው ወይም ደግሞ ጋዝ የበዛባቸው መጠጦች ናቸው። እነዚህንም ልጆቻችንን መከልከል መቻል አለብን። ምክንያቱም በጣም ሀይ የሆነ ስኳርና እንዲሁም ደግሞ ጋዝ ስላለው አሲድ እንዲያመነጭና ጨጓራ እንዲቆጣ ያደርጋሉ። ሌላኛው ቅመም የበዛባቸው ምግቦችንም በተቻለ መጠን ባንሰጣቸው ጥሩ ነው። በተለይ ቤት ውስጥ ቅመም አብዝተን የምናዘጋጃቸው ምግቦችም ሊሆኑ ይችላሉ። ወይም ደግሞ እንደ ስናክ ታሽገው የሚሸጡ ምግቦችን ለልጆቻችን መስጠት የለብንም። በአጠቃላይ ለልጆቻችን ጤናማ የሆነ የአመጋገብ ስርዓት ብንከተል በጣም ጥሩ ነው። በተለይ ከተጠበሱ ምግቦች እንዲሁም ደግሞ ፋስት ፉድ ከሚባሉ ምግቦችና ፕሮሰስድ የሆኑ ወይም ደግሞ የተቀነባበሩ ምግቦችን በማስወገድ ፍሬሽ የሆኑ ቤት ውስጥ የሚዘጋጁ ምግቦች ላይ ትኩረት ብናደርግ ልጆቻችንን ከጨጓራ ህመም እንዲሁም ከሌሎች በሽታዎች መታደግ እንችላለን። እንዲህ አይነት ስነ ምግባዊ ምክሮችን ማግኘት ከፈለጉ በተቋማችን ማግኘት ይችላሉ። እናመሰግናለን።